እስኪ አንድ ይህን ቪዲዮ ተከታትለን እንመለስ። ቆይ ሁሉም ነገር ላይ አትርሱኝ ማለት አይከብድም? በቃ ሁሉም ነገር ላይ ላይክ ሪል ላይፍ ላይ አስቡት እስኪ። ሁሉም ነገር ላይ አትርሱኝ። የሆነ ነገር ሲዘጋጅ እኔ ያለው፣ የሆነ ነገር ሲዘጋጅ በእንትና በኩል ነኝ፣ እንትና ሊበላ ነው፣ እኔ እንትና ደጋፊ ነኝ፣ እንትና አለ፣ ኧረ እኔም እሄዳለሁ። እውነት ለመናገር እኔ ጭራሽ ነው በቃ ያልገረመኝ። ገባችኋ? ከሱ ምንም እጠብቃለሁ። እዚህ ጋር ስለ ኳስ አንድ ቀን አውርቶ የማያውቅ ሰውዬ አንድ ነገር ምነግርህ፣ ሲጀመር የቼልሲ ደጋፊ አይደለም። የቼልሲ ደጋፊ ብትሆን አንድ ቀን እንኳን ትንሽ አባርቆብህ ወይም ደንግጠህም ቢሆን ቪዲዮ ትሰራ ነበር። አንድ ቀን እንኳን ሰርተ የማታውቅ ሰውዬ አሁን አርሰናል ዋንጫ ሊበላ ነው ሲባል በቃ ቤት ኮንተንት ተገኘ ትልና ገባህ እንደዛ ሲጮሁልህ ደስ አለህ። ግፋ ቢል 100 ሺህ 150 ሺህ ላይክ ብታገኝ ነው እንጂ ከዛ በኋላ ከመገመት አታልፍም። እውነቱን የምነግርህ ማለት ነው። የኳሱ አፍቃሪ አሁን አንተ 22 ዓመት ከጠበቀ ተው 22 ዓመት 10 ዓመት 7 ዓመት ከአርቴታ እኩል እንደገና ደግሞ ከዛም በታችሁን 3 ዓመትም ይሁን 4 ዓመት ከጠበቀው እኩል አንተ ሰለብሪቲ ታደርጋለህ። እውነት እንነጋገር ከተባለ ስንት ጊዜ ሙሉ ስትቋጥርበት ወይም ደግሞ ትክክለኛ ደጋፊ ኮንክ አንተ የሌላ ቡድን ደጋፊ ኮንክ በቃ ይሄ ነገር ያለ ነው። ስትቋጥርበት ስታበሽቀው የነበረውን ቡድን እንዴት ነው አሁን ደገፍኩት ብለህ ለማውራት ራሱ የምትበቃው? የቼልሲ ደጋፊዎች ምንም ቅር እንዳይላችሁ በቃ ምንም አንድ ሰው መጣቀረ ምንም አይጠቅመንም። አንድ ቀን እንኳን ስለ ክለባችን አውርቶ የማያውቅ ሰው ያ ሁሉ ተከታይ ይዘህ ስለ ክለብ አውርተህ የማታውቅ ወይም ደግሞ በክለብ የምታፍር ከሆነ ወይም ደግሞ ስለ ክለብ ለማውራት ጊዜ የምታጣ ከሆነ አንተ በምን በኩል ነህ ደጋፊ? እኛ እኮ ስራ ፈተን አይደለም በየቀኑ እየመጣን ቼልሲ 20ኛ ሆነ 1ኛ ሆነ 15ኛ ሆነ አንገታችንን ቀና አድርገን የምናወራው እግር ኳስ ነው ክለባችንን ዝቅ አናደርግም ብለን ነው እንጂ እንዳንተማ መድረክ ላይ ወተን ለድባብ ሲባል ወይም ደግሞ ለኮንተንት ሲባል ክለብ ቀይረ እንደገና አውልቀ ብችልማ ብትወረውረውም ደስ ባለ ነበር። ሲጀመር ስኬት ብቻ ሲመጣ የምትደግፈው ከሆን ከአንተ እኮ ትክክለኛ ደጋፊ አይደለም እና ደግሞ አትሆንምም። ገባህ? መጥፎ ቀን ሲመጣ እንደዚህ ጥለው መሄድ ስለማይቀር ማለት። ለማንኛውም የቼልሲ ደጋፊዎች ጭራሽ ቅር እንዳይላችሁ በቃ ጭራሽ ስለ እናንተ ብሎ ብዙ ጊዜ የተሟገተ ሰው ቢቀይር ነበር ትንሽ ቅር ሊላችሁ የሚገባው። እንደዛ አይነት ሰው ደግሞ ክለቡን ለተራ ነገር ብሎ አይቀይርም። ገባህ? አንድ ዋንጫ ነው ይሄ እኮ ቀጣይ ዓመት ከዛም ቀጥሎ ሊመጣ ይችላል። 10 ዓመትም አይምጣ ከፈለገ ለምን ቻምፒዮንሺፕ አይሆንም? ክለባችንን እስከ ሞታችን ድረስ እንደግፋለን። የእግር ኳሱ ቤተሰብ ከኔ ጋር በዚህ ሀሳብ ይስማማል ብዬ አስባለሁ። በቃ ክለብ አይቀየርም። ካንቶና ያለውን ስሙ። ክለብ ለመቀየር እያሰባችሁ ያላችሁም ካላችሁ ወይም ደግሞ እየቀየራችሁም ያላችሁ ካላችሁ አዳምጡና እንደዚህ አይነት የልጅ ስራ ከመስራት ተማሩ። በቃ መልስ ተሰጥቶናል። እስኪ አይተነው እንመለስ። ቼልሲ ደጋፊዎች ደብሯቸዋል ጋይስ። ቃል ማለት እዳ ነው ጋይስ። እኔ ደግሞ ለቃል የምኖር ሰው ነኝ። የዛኔ ሰይፉ ቃል ሲያስገባኝ አርሰናል ዋንጫ ይበላል ብዬ አላሰብኩም ነበረ። ክለብ አይቀየርም ምናምን የሚባል ነገር የለም። ትክክለኛ የቼልሲ ደጋፊ ሁሌም ልቡ ሰማያዊ ነው፣ ልባችን ሰማያዊ ነው። ከላይ ያርሰናል ለብሳለን። ያው እንግዲህ እንደሰማችሁት ነው። 3 ሀሳቦች አንስቷል እና እኔ ለሶስቱም ሀሳቦች መልስም እንዲሁም ደግሞ ጥያቄ ያለኝ። ይህን ቪዲዮ በደንብ ኮፒ ሊንክ እያደረጋችሁ ለሁሉም ለእግር ኳስ ወዳጅ ሼር ታደረጉበትና ሁሉም ደጋፊ ሀሳብ እንዲሰጥበት ፈልጋለሁ። የመጀመሪያው እንግዲህ ለቃሌ ሟች ነኝ ብሏል እና አንዳንዴ ቃል ስንገባ እኮ የሆነ የሚሆንም ማይሆንም ነገር አለ። ኳስ ላይ ደግሞ እርግጠኛ ሆነ ቃል የምትገባበት ነገር የለም ጭራሽ። ምንድነው አርሰናል የሚበላ ስላልመሰለኝ ነው። የዛኔ ቃል ስትገባ አርሰናል አንደኛ ነበር። ሲቀጥል አንደኛ እንኳን ባይሆን 1% 20ኛ ራሱ ቢሆን ገና ነበር ሊጉ አይደል? 1% ራሱ ቢሆን የመብላት ቻንሱ ወደ አርሰናል ይሄዳሉ ብሎ ቃል አይገባም። ትክክለኛ የቼልሲ ደጋፊ ብትሆን ማለት ነው። አርሰናል ይበላል ብዬ ስላላሰብኩ ነው። ይሄ ደግሞ አሳማኝ ምክንያት አይደለም። የፈለገ ብታስብ እኛም እኮ አስበን ነበር። አይበላም ብለን እኮ ገምተንም ጠርጥረንም እንደገና ደግሞ ተመኝተንም ነበር። ግን አልሆነማ። ግን እንዳንተ የቼልሲ ደጋፊ እንትተን አርሰናል ደጋፊ ሆነናል ምናምን አላለም። ሁለተኛ ያነሳው ሀሳብ ደግሞ ልቤ ሰማያዊ ነው ግን ከላይ አርሰናል እንለብሳለን። ከዛ ደግሞ ሶስተኛ ካነሳው ሀሳብ ጋር ተጋጨ ማለት ነው። ራሴ ያነሳው ሀሳብ ምንድነው? ክለብ አይቀየርም የሚባል ነገር የለም አልከኝ። እሺ አሁን ክለብ እንደቀየር ካሳወከና ክለብ አይቀየር የሚባለው ነገር ይሁንልህ። እሺ ቀየርክ ይባል። ከዛ ደግሞ ልቤ ሰማያዊ ነው ግን ከላይ አርሰናል እንለብሳለን። ይሄ እሺ ምን ማለት ነው? እስኪ ይሄ ነገር የገባው ኮሜንት ላይ ያሳውቀኝ። በቃ ልብ ሰማያዊ ከሆነ ክለብ አልቀየርክም ማለት ነው። ወይም ደግሞ ለግርግር ለዛ ጊዜ ብቻ ሆኖ ከሆነ የቀየርከው ንገረን በይፋ። ገባህ? እኛ እኮ አንድ ቀንም እኮ ስለኛ አውርተህ አታውቅም። ግን የቼልሲ ደጋፊ ጥያቄ እኮ ለምንድን ነው የአርሰናል ደጋፊ የሆንከው አይደለም። የቼልሲ ማሊያ ለብሰህ ለምን ስቴጅ ላይ መውጣት አስፈለገ? ለምንድን ነው ኖርማል ልብስ ለብሰህ ወጥተህ የአርሰናልን ያልቀየርከው ነው? ገባህ? እዚህ ጋር የቼልሲን ደጋፊ ክብሩን ዝቅ ያስባልከው እዛች ጋር በዛ ሁሉ ተቀናቃይ ደጋፊ መሃል ማለት ነው። የቼልሲን ደጋፊ እንደዛ ዝቅ ስላስባልከው የቼልሲ ማሊያ አውልቀ ለዛውም ደግሞ ስንት ታሪክ ስንት ገድል የዛኔ ቻምፒዮንስ ሊግ የተበላበትን ማሊያ አውልቀህ እንደዛ መፈጸም ነው እንጂ የአርሰናል ደጋፊ ለምን የማንም ወልቭስም አትሆንም? እኛ ምንም አያስጨንቀንም። ግን እንደዛ አይደ
አይደረግም ነው። እና ደግሞ ትክክለኛ የቼልሲ ደጋፊ ብትሆን ማለት ነው ስንት ዓመት ሙሉ ወይም ደግሞ ስንት ጊዜ ሙሉ ተቀናቃኝ ወይም ደግሞ ጠላት የነበረውን ቡድን ደጋፊ ማሊያ አትለብስም ነበር። ገባ? ብቻ የሆነው ሆኗል። የአርሰናል ደጋፊዎች ግን አንድ ጥያቄ አለኝ። ልቤ ሰማያዊ ነው ግን ከላይ የአርሰናልን ለብሳለሁ ብሏል። እና በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ያሳውቁኝ። ትላንትና ያላችሁ ይሄን ቪዲዮ አየሁኝና ላይክ በጣም ነው የደበረኝ። የምሬን ነው የምላችሁ። ጆን ዳንኤል የቼልሲ ማሊያ ነው አለቀና የአርሰናል ማሊያ ተቀበለና ጭራሽ ልክ ያልሆነ ነገር ነው ያረዳልሽ። ገብቷል አይደለ? የአርሰናል ደጋፊዎች እንደዚህ እያበዱ ያሉት በየቦታው እንደዚህ እየቀወጡት ያሉት 22 ዓመት ስለታገሱ ነው ለዚህ ዋንጫ። ገብቷል አይደለ? ትግስታቸው ነው ዛሬ ፍሬ ያፈራው። እግር ኳስ የሆነ ጽናትን ይጠይቃል፣ የሆነ አቋምን ይጠይቃል። ገብቷል አይደለ? ነገ ደግሞ ዩናይትድ ሲያሸንፍ አንዱ መድረክ ላይ ይወጣና የአርሰናልን ደግሞ ትቀይራለህ እንዴ? ምን ሆነ ነው? ጭራሽ እንደዚህ አይደረግም። ቢሆንስ ያንተ መሄድ ለኛ ምንም ጥቅም የለውም። ለቼልሲ ክሬተሮች አንድ ጊዜ እንኳን ቼልሲ እንደዚህ ነው ብለህ ቪዲዮ የምትሰራ ሰው አይደለም። እግር ኳስ በቃ ልጅ እያለህ አንድ ቲም ትመርጣለህ። ያ ቲም ሲፈልግ ቻምፒየንሺፕ ይውረድ፣ ሲፈልግ ሊግ ዋን፣ ሲፈልግ መላ ዩኒቨርሲቲ ጨዋታ ይጫወት፣ ያንን ቲም ነው የምትደግፈው። እንደ ሃይማኖት ነው እግር ኳስ፣ አጥብቀህ ነው የምትይዘው አንዴ ስትይዘው። ኤኒዌይስ ይመች። እሺ ትላንት ነበር ይሄን ነገር መናገር የነበረብኝ ግን ትላንት ስላልተመቸኝ ነው። ትላንት ፖስት ያደረኩትን ቪዲዮም ቀደም ብዬ ስለቀረጽኩት ነው። ብዙ ሰዎች ቪዲዮ ላካችሁልኝ። አውራ ምን ላውራ? አንድ ሰው ኦፊሻሊ የቼልሲ ማሊያ አውልቆ የአርሰናል ማሊያ ሲለብስ የአርሰናል ሴሌብሬሽን መድረክ ላይ አየን። ከዛ በላይ ግን የተሰጠው ምላሽ ቦምቦ ክላስ ምላሽ፣ አን ኤክስፔክትዶ ምላሽ፣ ያልጠበቅነው ምላሽ ይሰማል። ምን ተባለ? የኔ ክለብ አይደለም ዲስሪስፔክት የተደረገው፣ ላንተ ክለብ ያንተ ሰዎች ዲስሪስፔክት ሲደረግ ክለቤ መድረክ ላይ የተገኘ ሰው ያጨበጨበ ሰው ኦፊሻሊ ማሊያ ሲቀየር አጨብጭቦ ወው ብሎ የተቀበለ ሰው ከዛ ቀጥሎ ምን አለ? እኔ ስለ ክለብ መቀየር ያለኝን አቋም ታውቃላችሁ፣ ግልጽ ነው፣ ማብራራት አይጠበቅብኝም። ሼም ያለውን አቋም አየነው። አጨብጭቦ ኦፊሻል ክለብ መቀየር አየነው። ለትክክለኛው ደጋፊ አንድ ጥያቄ ልጠይቅ። ከዚህ በኋላ ላሉት አመታት የሆነ አመት ላይ የሆነ ቲም ዋንጫ አሸነፈ። ከዛ እዛ መድረክ ላይ የናንተ ማሊያ ቀይሮ ያኛውን ማሊያ ለበሰ፣ የአርሰናል ማሊያ ቀይሮ ምንድነው የሚሰማችሁ? ያጠፋነው ነገር አለ? ያስቀየምናችሁ ነገር አለ ከዛ በፊት? ምክንያቱም ያ መድረክ ፐርፐዙ ግልጽ ነው። ለብዙ አመታት ዋንጫ የጠበቀውን የአርሰናል ደጋፊ ዋንጫ ሲያሳካ ሴሌብሬት ለማድረግ ነው የተሰበሰበው። እንደዛ ነው ያሰብኩት። ግን ያየነው ሰሟን ይሄንን ቲሸርት አውልቆ ይሄንን አይደለም ኦፊሻሊ ሳምሰንግ ከ2005 እስከ 2015 ስፖንሰራችን ነበርና ኦፊሻል አይ ቲንክ ያ ኪት ደግሞ ከ2013 14 የውድድር አመት ላይ የነበረ ኪት ነው የተወለቀው። ሶ ይሄ ሲደረግ ያጨበጨበ ያለ ሰው ዲስሪስፔክት ኦፊሻሊ ያሳየን ሰው ያንን ነገር እኮ ባክስቴጅ ማድረግ ይቻላል። አስፈላጊ አልነበረም። ያንን ሁሉ ሰው ባለበት ቦታ የቼልሲ ማሊያ ማሳያ፣ ሁሉ ካሜራ ባለበት ቦታ የቼልሲ ማሊያ ሲቀየር ማየት አስፈላጊ አልነበረም። ሰሟን አርጎ አገናዝቦ ኦኬ ባክስቴጅ እናርገውና ኦኬ ቀይረን እንምጣ፣ ኦኬ ሌላ ልብስ ለብሶ መምጣትም ይቻላል። ግን ሁሉም ሰው ማየት አለበት። ሁሉም ካሜራ መቅረጽ አለበት። ሳምባዲ መጣና የሆነ ማሊያ አውልቆ የኛ ማሊያ ሲለብስ የሆነ ካሜራ ካላየማ ዋይ ተባለ። አየን አብዱኪያር ምን ይላል? ጊዜ ጌታ ይላል። ጊዜ ጌታ ብለን አልፈነዋል። ይሄንን የሳምሰንግን ኢራ የሚያስታውሰው ግን ያውቀዋል፣ ቼልሲ ያውቀዋል። እና ያልጠበቅነው ነገር ተፈጠረ። ከዛ ማስተባበያ ስንጠብቅ እንደዚህ አይነት ምላሽ ተሰጠን። ዋው እናመሰግናለን። ምክንያቱም በማይመለከተን በማያገባ ምንም ባላረግነው ማሊያችን ሲቀየር አየን። ማንም ሰው ማሊያ መቀየር ይችላል። ማንም ሰው ክለቡ መቀየር ይችላል ከፈለገ። ማንም ያስገድደው ነገር የለም። ያ ማሊያ ግን እዛ ቦታ ለመገኘቱ ትክክለኛ ሰዓትና ትክክለኛ ቦታ አልነበረ። ለዛ ምላሽ የላችሁ። አይ ሪስፔክት የአርሰናል ደጋፊ ገባችሁ? ምክንያቱም ይሄ ሁሉ ጠብቆ ይሄ ሁሉ ታግሶ ይሄንን ዋንጫ ያገኘ ደጋፊ ነው፣ ይገባዋል። ሴሌብሬት ማድረግ አለበት። እዛ ስቴጅ ላይ ግን ያየ ነው የወረደ ነገር፣ ያሳፍራል።
እንደ እግር ኳስ ኮሚኒቲ ያሳፍራል። እንደ እግር ኳስ ቤተሰብ፣ እንደ እግር ኳስ ተመልካች ያሳፍራል። ምንም በማይመለከተን መለያችን እዛ ጋር ዲስሪስፔክት ሲደረግ ስላየን ያልጠበቅነው ነገር ስለነበረ ያልጠበቅናቸው ሰዎች እዛ መድረክ ላይም ስለነበሩ እናመሰግናለን ብለናል። እና ቀደም የጠየኳችሁን ጥያቄ እንዳረሱ የሆነ አመት የሆነ ቲም ዋንጫ ያሳካል እና እዛ መድረክ ላይ የእናንተ ማሊያ አርሰናሎች ማሊያ አውልቆ የሆነ ሰው የዛ ማሊያ ሲያደርግ ብታዩት ኦፊሻሊ ምን እንደሚሰማችሁ ከቻላችሁ ኮሜንት ላይ አስቀምጡልኝ። ምክንያቱም የተወጋ ነው የሚገባው። ገባችሁ? ቼልሲ ይቀየር ክለቡ ማንም ይቀይረው፣ ትክክለኛ ደጋፊ ግን መቼም ክለቡን አይቀይርም። ኃይልዬ ምን እንዳለ ሰምታል? ዛሬም ቼልሲ ነገም ቼልሲ። እንደዛ ነው ደጋፊ። እዛው ሲባል እዛ አትሄድም፣ እዛው ሲባል እዛ አትሄድም። ግን እናመሰግናለን። ጊዜ ጌታ ነው። ጊዜ ጌታ ነው። ጆን ዳንኤል ክለብ ቀየረ ብላችሁ የምትናገሩ የቼልሲ ደጋፊዎች ምናችሁንም ያማችሁ። ለምን ጾታውን አይቀይርም? ከፈለገ አሩናይ ከዩናይትድ ወደ አርሰናል ቀየረ እንዴ? ሚስቱ ላይ ተቀያይረ ይል እንዴ? ምን አገባችሁ እናንተ? ሲጀመር እነሱ ኳስ ተመልካች አይደሉም። ኳስ አንድ ቀን ዞር ብሎ አይቶ አያውቁም። የአርሰናል አሰልጣኝ ማን ነው ብትለው ማን እንደሆነ አይጠራልህም ማለት ነው። ኳስ እንደዚህ አይነት በእንደዚህ አይነት ሳለ ኳስ ላይ በጣም አቴንሽን ስለሚኖር እነሱ አቴንሽን የሚያሳዱ ሰዎች ናቸው። ኳስ ተመልካች አይደሉም። በእንደዚህ አይነት ሰው መብሸቅም መናደርም የለብህም ማለት ነው። የአርሰናል ደጋፊ ኮንክም ወደ ክለብ የመጣ ብለህ መደሰት የለብህም። ቀጣይ ዓመት ዩናይትድ ዋንጫ ቢበላ አሁን መጥተው ዩናይትድ ማሊያ ለብሰው ሊመጡ ነው ያሉት ድጋሚ ማለት ነው። እነ ፊዮና እነ ጃኒ ኤቭሪዋን አይታችኋል እኮ። አንድ ቀን ኳስ ምንድነው ብትል ኳስ ድቡልቡል እንደሆነ ለማያል ሰው ለመጥቶ እንትን ማሊያ ለብሶ ሲጨፍር ነበረ። በቃ የቲክቶከሮች ሙዳቸው ነው አቴንሽን ያለበት ቦታ ማሳደር ማለት ነው። ተዋቸው፣ ይመቻቸው። በእነሱ አትደሰቱ፣ በእነሱ አትብሸቁ። እናንተ የኳስ ተመልካቾች ናችሁ፣ አይመለከታችሁም። ከፈለጉ ምናቸውን የሚቀይሩ ማለት ነው። እሺ እንዳትናደሩ በዚህ ነገር። አቴንሽን ፍለጋ እንደሆነ እኮ ይህንን እናውቃለን። አቴንሽን ፍለጋ ነው። አይኑ የቀጠለ ቪዲዮ ስለሆነ እባካችሁ፣ ቪዲዮ ስለረዘመብኝ ነው የቅድሙ ቆርጮ ነው እንትን በሉት እሺ። ግራ ስለገባኝ ነው እንዴት እንደምለቀው። አቴንሽን ፈልገህ እንደሆነ እናውቃለን፣ ግን አቴንሽንህን የምትሰበስበው የኔን ክለብ አዋርደህ አይደለም። እሺ እወቀው፣ ይሄንን ገብቶሃል? የኔን ክለብ አዋርደህ አይደለም አንተ። እውነቴን ነው፣ ክሬዲቱን ሳልሰጥ ማለፍ አልፈልግም። በውስጥ ማሊያውን መቀበልህ ትክክል። እኔ የምር እንደዚህ ተናድጄም ቢሆን ክሬዲቱን መስጠት ስላለብኝ፣ ማሊያውን ባትቀበሉ ኖሮ ጀለስ ይወረውረው ነበር ወደ ደጋፊ፣ ከዛ ይቀዳደዳል ማሊያው። እውነቱን ለዛ ነው ማሊያውን ስጡኝ ለእኔ ብዬ የሰራሁበትን ምክንያት ለዛ ነው፣ ስለያዝከው ማለት ነው እንጂማ ይወረውረዋል ጀለስ። አውቃለሁ እንደሚያደርገው ይሄንን። ምክንያቱም አቴንሽን ፈልጎ ነው የመጣው። ምን ማለት እንደሆነ ቲም አልገባውም። እየሳቀብ ነው ያውላ እዛ የቆመው ህዝብ እየሳቀብ ነው። እሺ ይወቀው፣ እሱን እየሳቀልህ አይደለም፣ እያደነቀህ ምናምን አይደለም፣ እየገመተ ነው። የወረድክ ሰው ነህ እያለ እየገመተ ነው። ልንገርህ፣ ገብቶሃል? እያወረደህ ነው ያለው። አንተ አሁን ተመልሰ እኛ ቤት የመርገጥም አቅምም የለህም። እሱን ወቅ። ይቅርታ ግን ትጠይቃታለህ። የቼልሲን ደጋፊ በሙሉ ይቅርታ ትጠይቋል። ቪዲዮ ሰርተህ በስርዓት ቆመህ ቪዲዮ ሰርተህ ይቅርታ ትጠይቀዋለህ። እኔ የቼልሲን ማሊያ ሳትለብስ መተህ በኖርማል ልብስ መተህ ቢሆን የአርሰናልን ማሊያ የለበስከው ምንም አይመስለኝም። ምንም ማለትም እንዲህ ታክል አይሰማኝም። ግን መተህ ማሊያውን ለብሰህ የቼል ደግሞ ሳምሰንግ የሚለውን አንተ እሱ ማሊያ እኮ ስንት ታሪክ የተሰራብን ማሊያ ነው። እሱን ለብሰህ መተህ አውልቀህ ከዛ የአርሰናልን ማሊያ ለብሰህ ጎስት እኮ ባይቀበል ማሊያውን ተወረውሮ ነበር እኮ። አንተ እኮ ታደርገዋለህ፣ አውቃለሁ። ምክንያቱም ወደ ሞቀበት ነህ፣ በደንብ ወደ ጋለበት ነህ አንተ። እዛ ገብተህ ከዛ የሆነ አቴንሽን ፈልገህ ነው የመጣው፣ አውቃለሁ እኮ ታደርገዋለህ። ይሄንን ምን ያደርግልሃል? አቴንሽን ፍለጋ እንደዚህ የኔን ቲም አዋርደህ ነው እንዴ አንተ አቴንሽን የምታገኘው? ለምን ታደርጋለህ ይሄንን? ትልቅ ሰው ነህ፣ ገብቶሃል? አገናዝብ። ጭንቅላታችን የተፈጠረው ተሸክመ ነው እንድንዞር አይደለም። ይሄ እኮ የፀጉር ምናምን ማስዋቢያ ሳይሆን ማሰቢያም ነው። ትንሽ አመዛዝን እንደ ማቹርድ ሰው። እዚህ ውስጥ አይብ ነው እንዴ ያለው ያንተ ጋር እንዴ? ምን ማለት ነው ይሄ? እንዴት ነው እንደዚህ የምታደርገው? አንተ ማን ስለሆንክ ይቅርታ ትጠይቃለህ? እኔ ምንም ነገር እኔ ይኸውልህ እዚህ ጋር አልሰማ። የቼልሲ ደጋፊ አብረኸኝ ከሆንክ ማለት ነው፣ ከኔ ብቻዬን ካልሆንኩኝ አብረኸኝ ከሆንክ ይሄ ልጅ ይጠይቃል ይቅርታ። በጣም ጫና እናደርግበታለን። እውነት ሌሎቻችሁን ኮንተንት ክሬተሮች የቼልሲ የዩናይትድ ዝም እንዳትሉ።
ዝም እንዳትሉ የምር እኔ እንጃ አላውቅም። የዩናይትድ ቼልሲን ስለምትወድ እናውቃለን። የቼልሲ ደጋፊ ግን ለራስ ስትል ወቅበት ስራ። ከዚህ በኋላ እንደዚህ አንቀጥል። አብራችሁኝ ከሆናችሁ ይህንን አድርጉ፣ ሜንሽን አድርጉት፣ ኮመንት ላይ ሜንሽን እሱ ሜንሽን አድርጉት። ፎሎ ማድረግ እንዳይረሳ። እውነት ለመናገር የቼልሲን ደጋፊ በጣም አስደብረናል ማለት ነው። ግን ቀጣይ ዓመትኛው ዋንጫውን ስለምናነሳው ትመጣለህ፣ እመነኝ። ብዙ ደጋፊ የሌለው መስሎ ነው ቼልሲ። ብዛታችንን ደግሞ እናሳያለን። ወደ ራስ ቲም ትመለሳለህ። ምክንያቱም ሰይፉ ላይ ተናግረዋል። ብዙ ዓመት ሙሉ የደገፍኩት በእነ ሀዛርድ ምክንያት የምወደው ቲሜ ነው ስትል ራስ ስለተናገርክ ቀጣይ ዓመት ዋንጫ ስለምናሳካ እመነኝ ትመጣለህ። ብዛታችንም ያኔ እናሳያቸዋል። ይህንን ቪዲዮ ለጆን ዳንኤል አድርሱለት። እስኪ ይህንን እንመልከትና እንመለስ። እንዳያችሁት እንግዲህ ጆን ዳንኤል ኢቨንት ላይ ነው የቼልሲ ማሊያ አድርጎ እዛ ስቴጅ ላይ ወጣ። ጌም ላይ ዛሬ የተዘጋጀ ኢቨንት ነበረ። አርሰናል ዋንጫ ስለበላ ሴሌብሬት ሊያደርጉ የአርሰናል ደጋፊዎች ያዘጋጁት ኢቨንት ነበረ። እዛ ላይ ኢቨንቱ ሲሄድ ጆን ዳንኤል የቼልሲ ማሊያ አድርጎ ነው ሄዶ ከዚህ ፊት ሚዲያ ላይ የቼልሲ ደጋፊ ነኝ ብሎ ሲያወራ ነበረ። ከዛ እዛ ኢቨንት ላይ ሄዶ የቼልሲ ማሊያ አውልቆ የአርሰናል ማሊያ እዛው ኢቨንት ላይ ለብሷል። ይህንን ደግሞ ያደረገው ጎስት ነው። ጎስት አልብሶታል እና በዚህ ታይም ላይ ጎስት ሙድ እያዘበት ነበር ጆን ዳንኤል ላይ። እንደ አንድ የቼልሲ ደጋፊነት ስለደበረኝ ነው። እዚህ ጋር እርግጠኛ ነኝ ጎስት ጆን ዳንኤል ላይ በጣም ሙድ ሲይዝበት ወር ደግሞ ሲላጥበት ነበረ። ምክንያቱም ጎስት ይህንን ዋንጫ ለማየት 22 ዓመት ጠብቋል። ጎስት ብቻ ሳይሆን አርሰናል ደጋፊዎችም ይህንን ዋንጫ ለማየት ሎያል ሆነው 22 ዓመት ጠብቀዋል። ጆን ዳንኤል የምር የቼልሲ ደጋፊ ቢሆን ዛሬ ላይ ትናንትና የቼልሲ ደጋፊ ነኝ ብሎ አውጥቶ አይከረበትም ነበረ። እኔ እርግጠኛ ሆኜ የምነግራችሁ ማለት ጆን ዳንኤልን ከቼልሲ ተጫዋች 4 ተጫዋች ጥራ ብትሉት አይጠራም። 100% አምሾ አይጠራም። ገባችሁ አይደል? ጆን ዳንኤል የቼልሲ ደጋፊ አይደለም ማለት እግር ኳስ ማለት ዛሬ አርሰናል ዋንጫ በልቶ እንደዚህ ከተማው ሲቀወጥ ሰው ሴሌብሬት ሲያደርግ የነበረው የ22 ዓመት ጥበቃ ውጤት ነው። ሎያል ስለነበሩ ነው ለክለባቸው ሎያል ሆነው ይህን ሁሉ ጊዜ ስለጠበቁ ነው ዛሬ ላይ ጠብቀው እንደዚህ ሴሌብሬት እያደረጉ ያሉት ማለት ነው። እግር ኳስ አንድን ቲም መደገፍ ከጀመርክ መቀየር ማለት በቃ በእግር ኳስ ታሪክ የሚመጣ ነገር አይደለም። አይመጣውም፣ በቃ አይሆንም። ይሄ ማንነት ራሱ አይፈቅድልንም። ገባችኋል? ኳስ የሚያክሰው ይህን ነገር ይረዳል። ላይክ እግር ኳስን የሚያክሰው ይህን ነገር መረዳት አይከብድም። ጆን ዳንኤል ሲጀመርም የቼልሲ ደጋፊ አልነበርክም። ጆን ዳንኤል ዛሬ ላይ የቼልሲ ማሊያ አውልቆ የአርሰናልን ሲለብስ ደስ ያለ የአርሰናል ደጋፊ ካለ አምሶሪ በጣም ጎስት አይ ነው ሙድ እያዘ እንደሆነ በደንብ አውቃለሁ። ጆን ዳንኤል ፐርሰናሊ ለአንተ ደግሞ አምሶሪ። ሲጀመር እግር ኳስን አታውቀውም። እኔ ላይክ ረጅም ዓመት ቼልሲ ደግፍ ያለው ቼልሲ ስደግፍ 4 ፕሪሚየር ሊግ ሲበላ አይቻለሁ፣ 2 ቻምፒየንስ ሊግ አይቻለሁ፣ 2 ዩሮፓ ሊግ አይቻለሁ፣ ኮንፈረንስ ሊግ፣ ክለብ ወርልድ ካፕ እንዳለ ብዙ ዋንጫዎች ሲበላ ቼልሲ አይቻለሁ በኔ እድሜ እንኳን ማለት አም ፕራውድ ላይክ ምንም የሚደብረኝ ነገር የለም። አርሰናል ደጋፊዎች እዚህ ጋር እንኳን ደስ አላችሁ። ግን ጆን ዳንኤል ያሽቃበትከው ነገር እግር ኳስን እንደማታቅ ነው ያሳየ ልል የምፈልገው እሱ ነው። አርሰናል ደጋፊዎችም ሪል ይሄ ሶሻል ሚዲያ ላይ ዛሬ ላይ አርሰናል ዋንጫ ሲበላ የመጡት ሳይሆን ኦጂዎች አላችሁ፣ ረጅም ጊዜ ጠብቃችሁ አርሰናል ዋንጫ ሲበላ ደስ ብሏችሁ ሴሌብሬት ያደረጋችሁ ሰዎች አላችሁ። እኔም ቼልሲ ደጋፊ ቢሆንም ዛሬ ላይ ውጪ ነበርኩኝ። አርሰናል ይህንን ዋንጫ ሲያነሳ ያለውን ቫይብ ዊትነስ አድርግ ነበረ። ገባችሁ አይደል? እናንተ ይመቻችሁ፣ እንኳን ደስ አላችሁ። እንደነ ጆን ዳንኤል አይነት ያላችሁ ደግሞ የበግ ለምድ የለበሳችሁ አሁን የበግ ለምድ ለብሳል ለማለት ራሱ ይከብደኛል። ምክንያቱም ቢሆን ፉትቦል እግር ኳስ ምን እንደሆነ አታውቅም፣ የእግር ኳስን ስሜት አታውቅም። ለዛ ነው ሲጀመር አንቲ ቼልሲ ደጋፊ አልነበርክም። በእግር ኳስ ታሪክ እንዳንተ ያደረገ ሰው የለም። እኔ ይሁዳ ክርስቶስ እንደሸጠው ማሊያ ለብሶ ሄዶ ማሊያውን አውልቆ የአርሰናል የለበሰ የለም። እዛ ጋር ያለው ክራውዱ ምኑ እንዳለ ተልጦብሃል። አዶናይ አትሊስት እኮ የማንቸስተር ደጋፊ ነው፣ ግን ዲላምፔጅ መጥቶ እስኪሄድ አርሰናልን ልልበስ ብሎ ያንን ነገር ያደረገው ገባ አይደል? የሱ ፖይንት አለ። አንተ ግን በጣም በቀል ላይክ ይሄ ማሊያ ማለት እኛ ብዙ ዋጋ የከፈልንበት ብዙ ዋንጫዎች ያየንበት ፕራይድ ኦፍ ለንደን ብለን የምናወራው ነው። ገባ አይደል? ይህንን ነገር ለማለት ነው። ቼልሲ ደጋፊዎች ያው ይገባቸዋል። አርሰናል ደጋፊዎች እንኳን ደስ አላችሁ። ፒስ። ጅላስ ስለ ኳስ ዱምቡሎ የምታውቀው ነገር የለም። ጀስት ዋቴ ነው በቃ እዚህ ተፍ ተፍ በተባለበት እንዴት ብዬ ልንገራችሁ። ኤኒዌይ ዊ ዶንት ኬር ማሊያውን አረገ አላረገ አንድ ተራ ኢትዮጵያዊ ግለሰብ ነው። እንደዚህ አይነት ሪኩዌስት ስለበዛብኝ ነው ይሄን ቪዲዮ እየሰራ ያለሁት። አዶናይ እረዳዋለሁ። ዩናይትድን አውልቆ የአርሰናልን ሲያደርግ ዴላን አለ በቃ ለሱ አብሮት ስላመጣው
ብቻ እረዳዋለሁ። ያ ከሱ ጋር ቫይቡን ማች ለማድረግ ነው። ያ ይሁን አዶና ይሁን ነገር ሲያደርግ ጀለስም ይሁን ነገር ታረጋለች። ጠሽናችሁ እንዴ ምን አገባችሁ? እሺ በቃ እነሱ እንደፈለጉ ያርጉ። ግድ ሰጥቷችሁ በዚህ ልክ የምትናደዱ የቼልሲ ደጋፊዎች ምንድናችሁ? ምን አገባ? መብት እኮ ነው። ለምን ትልቅ እንዴት ልበላችሁ የሆነ ትልቅ ታሪክ ሰሪ ሰው የቼልሲን አውልቆ የአርሰናልን እንዳረጋ አርጋችሁ ለምን ታስመስሉታላችሁ? ምን አገባችሁ? በእናታችሁ አረ በእናታችሁ ተው። ቼልሲ ትልቅ ክለብ ነው። በአንድ ተራ ኢትዮጵያዊ ሰው ክብሩ የሚቀንስ የሚጨምር ነገር አይደለም እንዴ። አረ ቲንክ አድርጉ እንዴ። አውልቀሽ ደግሞ ነገ የአርሰናልን አውልቀሽ የዩናይትድን ኦር የሲቲ ልበሽ። እሺ ማንም ግን የዛ ክለብ ግድ አይሰጣቸው። አንቺ አወለቅሽ አላወለቅሽ ይሄን ቢይንሻል እንጂ ምን ተራ ኢትዮጵያዊ ግለሰብ። አረ ተው ፍቱ። መልካም ቀን። ቃል ነው ይሄ ነው ቃል ትላንትና ማለት ነው ላይቭ ላይ ለምንድነው ስለ ጆን ዳንኤል ምንም ነገር ያላችሁ ለምንድነው ዝም ያልሽው ምናምን ነገር እያላችሁ እየጠየቃችሁ ነበርና ትላንትና ፖስት ለማድረግ ስላልተመቸኝ ነበረ፣ ሰዓቱ መሽቶ ስለነበረ ፖስት ማድረግ አልችልም ነበርና ወደ ጆን ዳንኤል ጉዳይ ስንመጣ ማለት ነው ምን አለ እሱ አንዳንድ ቼልሲ ደጋፊዎች ደብሯቸዋል። ማርያምን አልደበረንም። አንተ ራስን እንደማን ነው የምታየው? አንተ ሶፊ ኮከብ ነህ፣ የቼልሲው አክቲቪስት ነህ፣ ኪዩ ነህ፣ ማን ነህ? አንድ ቀን እንኳን ስለ ቼልሲ ማለት ነው አውርተህ ማታውቅ ሰውዬ አሁን ሄድን ብለህ ሊደብረን ቼልሲ ባዶውን ሊቀር አንተ ሄድክና ማለት ነው። አንተ ሲጀመር የቲምን ማለት ምን ቲም እንደሆነ ገና አልገባህም። ቲም መቀየር ማለት እኮ ላይቭ ላይ ወጥቶ ዱቄት እንደመለቅለቅ ቀላል ነገር አይደለም። አንድ ቀን እንኳን በትክክል የቼልሲ ማሊያ ለብሰ ማታውቅ ሰውዬ ማለት ነው። ነገር ግን የአርሰናልን ማሊያ ለመልበስ ሲሆን በአደባባይ ለብሰው ወጣ። ያኔ ነው አንተ የቼልሲን ክብር ያዋረድከው። ደግሞ ውስጢ ሰማያዊ ነው ከላይ ነው ቀዩን የአርሰናልን ማሊያ የለበስከው። ምንድነው ያወራ ያለው? በአደባባይ ካዋረድከን በኋላ ያንተ መሄድ እኮ አይደለም ጉዳያችን፣ ካንተ መሄድ አይደለም ጉዳያችን። እኛ ማለት ነው የቼልሲ ማሊያ ለብሰ ሄደ የአርሰናልን ማሊያ ስትቀይርበት ነው። ለምን መልበሱ ምን አስፈለገ? ለብሰ ስቴጅ ላይ ወጥተህ እንደዚህኛ ክብራችን የምታዋርደው ማለት አንተ ከመሄድ አይደለም የአርሰናል ደጋፊ መሆን። ለምን የቶተናም አትሆንም? ለምን የበርንሊ አትሆንም? አይመለከተንም። እኛ ወዴትም መቀየር ትችላለህ። አንተ ግን አንድ ቀን እንኳን የቼልሲ ማሊያ ለብሰ ማታቅ ሰውዬ ማለት ነው። ለመቀየር ሲሆን ግን ሄደ ለብሰኸው ሄድክ ለመቀየር ሲሆን በዚህ ያህል ደረጃ ነው ቼልሲን ክብር ያዋረድከው። ደግሞ የገረማችሁ አርሰናሎች ናቸው ማለት ነው። አንድ ነው የቼልሲ ደጋፊ ወደ አርሰናል ቀየር ነው ምናምን ነገር ኖ ዌይ። አንድን ማለት ነው የ5 ዓመት ህፃን ልጅ አምጥታችሁ የፈለገው ማሊያ ዝም ብላችሁ አንተ የዚህ ደጋፊ ነህ ብለህ ብታለብሱት ምን ያውቃል? የ5 ዓመት ልጅ ምን ያውቃል? ዝም ብሎ ይቀበላል። ምክንያቱም ስለ ቲም የሚያውቀው ነገር የለም። ምን የለም። ጆን ዳንኤልም እንደዛ ነው። ስለ ቲሙ የሚያውቀው ነገር ስለሌለ በአደባባይ ሄዶ ማሊያውን ቀየረው ማለት ነው። አርሰናሎች እንደዚህ የጨፈሩት 22 ዓመት ስለታገሱ ነው። በትዕግስት ማለት ነው። በጽናት ስለጠበቁ ነው ዋንጫቸውን ማለት ነው እንደዛ ሰለብሬት ያደረጉት። አንተ ምን ቤት ነህ? ያሁን በለጊዜው ማለት ነው አርሰናል ዋንጫ በልቷል። ስለዚህ የጆን ዳንኤል ስም ብዙ እየተጠራ ስላልሆነ አሁን በአርሰናሎች እንዲጠራ ማለት ነው። እውነት ዱቄት እንደመለቅለቅ ቀላል አይደለም ቲምን መቀየር። ቲማችን ማለት ነው ቲማችን ሲወጣ ማለት ነው እኩል እያለቀስን እየተደሰትን ማለት ነው እስከ መጨረሻው ይሄ ሲዝን እስከሚያልቅ ድረስ ማለት ነው አብረን ተሳስተን ማለት ነው ስለሌላ ቲም ስለመቀየር አላሰብንም። አንተ ግን ቃል ነው። ይሄ ነው ቃል ነው ስላለ እንዲህ በቲም ቃል ምናምን የሚባል ነገር አይሰራም። ቲምና ሃይማኖት አይቀየርም። ገባህ አይደለ? በጥሩም በመጥፎም ጊዜ ማለት ነው አብረው ነው መሆን ያለበት። ቲም የሚባል ነገር አይቀየርም። በቃ ለራሱ ቲም እንደዚህ ያልሆነ ሰው ማለት ነው ለእናንተ ቲም ይሆናል ማለት ዘበት ነው። አይሆናችሁም። እኛ ጋር መጥቶ አልጠቀመንም፣ እናንተ ጋር መጥቶ አይጠቅማችሁም ማለት ነው። ምንም ነው። እኛ አሁን እኮ አንድ ዋንጫ ለመብላት 22 ዓመት የጠበቀው ቼልሲ ግን በ22 ዓመቱ ስንት አይነት ዋንጫ እንዳሳካ አስቡት። ቼልሲ እኮ እንዲህ በቀላሉ የሚቀየር ቲም አይደለም። ወደዛ የሚተው ቲም አይደለም። በዚህ አመት ሲዝን ብቻ ማለት ነው ማይሆን ፐርፎርማንስ ስላሳየ ብቻ ማለት ነው ቼልሲ የሚቀየር ቲም አይደለም። በቃ አይደለም። ብዙ የኮራንባቸው ታይሞች ስለነበሩ እናም ቼክ አናደርግም ለማለት ፈልጌ ነው። የቼልሲ ደጋፊዎች ምን ነው የምትንጫጩብኝ? ስለ ኳስ ምናምን ነገር ራሱ በደንብ አድርገን በውስጥ መስመር የምናወራ ጀለሶች ምንባባል ሰዎች ማለት አትንጫጩብኝ። እኔ ልታሸማቃት ሞክር የቼልሲና የትርፌ ደጋፊዎች እኔ እኮ በደንብ ነው ማስተውሰው የእናንተን በደላችሁ ሲጀመር ከ30 ዓመት በላይ የሆነ የቼልሲ ደጋፊ እንዳለ ከአርሰናል ከርቶ ሄደ ነው። ዝም ብለህ እጅን ዘርግተህ ለምን ተቀበልከው? ስታንዳርድህ በዚህ ደረጃ ከፍ ያለ ከሆነ የትርፌ ደጋፊዎች አብዩሉላ ጭራሽ ክለብ አይቀየር ምናምን ብላ ስትመጻደቅ ቪዲዮ ሰራች። እዛ ጓደኛ ፖድካስት ላይ ያለችን ጓደኛ ከአሁን በኋላ ኦፊሻሊ ከዚህ ክለብ ወደዚህ ክለብ ቀይሬያለሁ ስትል ሆይ ብላችሁ አይደል ያጨበጨባችሁት? ጀግና ይመችሽ፣ ወደ ትክክለኛው መንገድ መጣሽ ምናምን ነገር
ምንድነው ልታሸማቀኝ የምትሞክረው? የኔ ነው ስታንዳርድ ከፍ ያለው የኔ ነው። ደስ ማይለኝ ነገር ነው ያደረኩት፣ ግን አንተን ስለሚያቃጥልህ ነው ያደረኩት። ምክንያቱም አንተ ከዚህ የባሰ ነገር አድርገኸኛል ነው የምልህ። ተረዳህ ጋር መቻል አለብህ፣ በቃ መቻል አለብህ። የአርሰናል ደጋፊ ችሎ ነው የኖረው፣ ይኸውላ በደል ችሎ ነው የኖረው። ተረዳኝ አይደል? አሁንም ዋንጫው ይጨመራል። በደሉ ትንሽ ቆንጠጥ ካልተደረክማ እንዴ ትንሽ ጨቆን ካልተደረክ የጊዜ ባለ ጊዜ ማለት ነው። እጨቁናለሁ ተጨቁኜ ስለኖርኩኝ ማለት በተለይ የትርፌ ደጋፊ ልትላጥ እንዳትሞክር ማለት ስታንዳርድ እንዳለህ ማለት ዱቄት። ተረዳኝ አይደል? ማንንም ክለብ ሲቀይር ሆይ ሆይ ብለህ ትቀበላለህ። ማንንም ማለት አድክሚያንስ አትምከሩ ገባህ አይደል? ማናችንም እንዳትመክሩ። ብዙ ስቃይ አይቻለሁ ነው ይሄን ክለብ እየደገፍኩኝ ማለት በጽናት ነው የቆየሁት። አንተ የኔን ማድረግ እንደምትችል ገና ማየት ፈልጋለሁ ማለት ገና እንደኔ ስትፈተን ማየት ፈልጋለሁ። ይሄን ካላደረክ ብዙ እንዳትላጥ አንተም ትቀይራለህ ማለት አንተንም ማሊያ ለብሳለሁ ገና። ያላችሁ ስሙኝ፣ ለእግር ኳስ ተመልካች ወደፊት እግር ኳስንም ለምትመለከቱ ለህፃናት ለሁላችሁ ክለብ አይቀየርም። እሺ ክለብ አይቀየርም። ሌሎች ሲጨፍሩ ማየት ጤናማ ነው። ሁሌ አይጨፈር። ገባችሁ አይደል? ጭፈራ እንዳያጓጓችሁ። ማሊያ ተወልቆ ሌላ ማሊያ አይለበስም። ደግሞ አንድ ሌላ ሚስጥር ልንገራችሁ፣ ቀይራችሁ ሄዳችሁበትም ክለብ ብዙ አያከብራችሁም። እሺ እኔ ኢትዮጵያ ቲክቶከሮች በጣም ነው የሚያስቁኝ። በቃ ኢንተርናሽናል ለመሆን የሚያደርጉት መጋቃት፣ ኮንተንት የላቸው። የህዝቡ አቴንሽን ባለበት ሁላ እየሄዱ ማጨማለቅ። ሰሞኑ እንግዲህ የቼልሲን ማሊያ ለብሶ አውልቆ ምናምን ያጨማለቅ አይታል። እንግዲህ ጆን ዳንኤል አይታችኋል። እንግዲህ እኔ የገረመኝ የእግር ኳስ ሪል ፋኑ ምን ሆነ ነው ሱዛ ቼልሲ ተሸነፈ አሸነፈ ደምቶ ይመስላል። እዚህ አንዴ ሰይፉ ላይ ቀርቦ ስላለ ቼልሲ ደጋፊ ትንጨረጨራለህ። ዋቴ ነው እንዴ? ምን ሆናል? ቼልሲ ደጋፊ ምን ሆናል? ወንድም ጥላ እሱ ደምቶ አይደለም ገባ። አቴንሽኑን ነው የሚፈልገው፣ ሳቢውን ነው። አንተ እዚህ ጋር እየመጣህ ትቃጠላለህ። ምን አገባህ? የራሱ ጉዳይ። ቻምፕ እንዴት አደራችሁ? ቻምፕ የትላንትና ቪዲዮ ጓብዬ ፖለቲከኞቹ ላይ ምናምን የሰራሁት ቪዲዮ ኮሚኒቲ ጋይድላይን ምናምን ብሎ ያዘውና ይህንን የምናይዘው ኮፒ ሊንክ አድርጉ፣ አካውንቴ ላይ እየገባችሁ ኮፒ ሊንክ አድርጉ ማለት ነው። የቼልሲ ደጋፊዎች ጓ እያሉ እና ምንድነው ጓ የሚያስብላቸው ምናምን ነገር ስል ኢቨንቱ ላይ ጆን ዳንኤል መጥቶ ማሊያ ምናምን የቼልሲ ማሊያ ብልቆ አርሰናልን ማሊያ ስላደረገ ነው እና የቼልሲ ደጋፊ እንደዚህ ማለት ሞራል አለው ምናምን ብዬ እኔ ደግሞ ጓ አልኩ ማለት ነው ቤቴ። ከዛ ለእናንተ ልንገራችሁ ለምን እንደማያዋጣችሁ ይሄ ሂደት ማለት ነው። ምክንያቱም ቼልሲ በጣም ክሪቲካል ታይም ላይ ሲቲን ገጥሞት ነበረ በዚህ ሲዝን ማለት ነው እና ያ ለኛ የሚጠቅመን ነበር፣ ለቼልሲዎች የሚጠቅማቸው ነበር። በተለይ ሲቲን ማሸነፍ ለቼልሲ ጠቅሞ ነበር ከኛ በላይ ማለት ነው። ምክንያቱም ሲቲ ዋንጫውን የሆነ ቦታ ላይ እንደሚጥል ነጥብ እንደሚጥል ይታወቃል። ግን ቼልሲ አሁን ካሸነፈው እኛ ረጋ ብለን አይ ቲንክ በ9 ነጥብ እናደርገው ነበር ኦር በ12 ነጥብ እናደርገው ነበር ምናምን ብቻ አሁኑኑ አሸንፉልን ምናምን ብለን እኛ ቪዲዮ ሰራን። ምክንያቱም እነሱንም ስለሚጠቅማቸው ማለት ነው። ቻምፒየንስ ሊግ መሳተፍ የምትፈልጉ ከሆነ አሸንፉ ሲቲን ግዴታችሁ ነው ብለን አሾፉብን። እኛ ለእናንተ እዳ አለብን ነው የምናሸንፈው፣ ችግር የለም ቼልሲ ቻምፒየንስ ሊግ አይግባ፣ አውሮፓ ምድር ላይ አይጫወት፣ ሲቲ ዋንጫውን ይብላው እናንተ ዋንጫውን ከምትበሉ ምናምን ብለው አሾፉ። ሲሸነፉ የጨፈሩ ሰዎች አሉ። ወላሂ ትዝ ይለኛል፣ ሲሸነፉ የጨፈሩ ሰዎች አሉ ወጥተው ቲክቶክ ላይ ማለት ነው እንኳን ተሸነፈ ምናምን እያሉ። አሁን ከጆን ዳንኤል እና ከእናንተ ማን ነው የሚብሰው? ጆን ዳንኤል ኳስ አያይም። ኦኬ ጆን ዳንኤል ኳስ የሚባል ነገር አያውቅም። ጀስት በቃ የሆነ ፋንኝ ምናምን ይላል እንጂ ኳስ እንደማያውቅ ደጋግሞ ተናግሯል። እናንተ ቀን ሌት ምናምን ነገር እየተነሳችሁ ስለ ኳስ የምታስቡ ሰዎች ከክለባችሁ የሌላ ክለብ ውድቀትን ማስቀደማችሁ፣ ከክለባችሁ ስኬት የሌላ ክለብ ውድቀትን መመኘታችሁ አይብስም ወይ? ክለባችሁን ዝቅ ያደረጋችሁት እናንተ አይደላችሁም ወይ? ቶተናም እሺ ትንሽዬ ቡድን ነው፣ ያኔ በጨፈራቸው ምናምን ነገር በጣም ትንሽዬ ቡድን ስለሆነ ይሁን። እናንተ ቻምፒየንስ ሊግ የምታውቁ ፕሪሚየር ሊግ የምታውቁ ቻምፒየንስ ሊግ መሳተፍ ጥቅሙ የምታውቁ ምናምን የሆናችሁ ትልቅ ቡድኖች ትልቅ ቲም ነን የምትሉ ሰዎች እንደዚህ ወርዳችሁ ሌላ ክለብ ማሽቃበጣችሁ ክለባችሁን ያስናቃችሁት እናንተ ናችሁ። ጆን ዳንኤል ላይ ማለቃቀስ አትችሉም። ቀድማችሁ እናንተ ማሊያችሁን ጥላችሁ የሲቲ ማሊያ አስተውለበልቡ ነበረ። ገና አርሰናል ዋንጫ አይበላም ብላችሁ ማለት ነው። እኛም ዋንጫውን አሳክተናል፣ እናንተ ማሰረኛ አጠናቃችኋል። ቡድናችሁ እየፈረሰ ነው። ገና ትልልቅ ተጫዋች ተሸጣላችሁ ክረምቱን ማለት ነው። አሎንሶ ግራ ሲጋባ ነው የምናየው ኔክስት ሲዝን። የዘንድሮ ትንሽነታችሁ ለኔክስት ሲዝን ራሱ ይተርፋል ማለት ነው እና ቼልሲዎች ጆን ዳንኤልን አትናገሩት።
ቢግ ላቭ ኤንድ ቢግ ሪስፔክት። ዌልካም ጆን ዳንኤል። ይመቻችሁ። ጆን ዳንኤል ጉዳይ ብዙ ሰው አስተያየት እየሰጠበት ነው እና እኔም ሐሳብ ልስጥበት። ምንድነው እግር ኳስ ማትመለከቱ ሰዎች ወይ ደግሞ ማየት የምትፈልጉ ሰዎች ከዚህ በኋላ መጀመር የምትፈልጉ ሰዎች እግር ኳስ ክለብ አይቀየርም። ሚስትህን ልቀይር ትችላለህ፣ ሀገር ልቀይር ትችላለህ። ኢቭን ሃይማኖቱን የሚቀይር ሰው ይበዛል በነገራችን ላይ ክለቡን ከሚቀይር ሰው። ነገር ግን እንደዚህ አይነት ፕላስቲክ ፋኖችም ኤግዚስት ያደርጋሉ። ሁሉም ሰው ሎያል አይደለም። በእርግጥ መርሳት የሌለባችሁ ቼላዎች እሰይ ያሉትን አይመለከተንም ያሉትን እንዳትረሱ። ምክንያቱም ይሄ ነገር በዙር ሁላችንም ይደርሰናል፣ እኛ ጋርም ይደርሳል። ዞሮ ሁሉም ጋር ሲደርስ የዛኔ ለምን እሰይ ያላችሁን እንዳትሉ። ነገር ግን እንደዚህ አይነት ፕላስቲክ ፋኖች አሉ። ጆን ዳንኤል መጥቶ እንትን ላይ ሴፉ ላይ ዘንድሮ አርሰናል ከበላ የቼልሲ ነኝ ግን የአርሰናል ሆናለሁ ሲል በቃ ገብቶሻል። እግር ኳስ ያን ያህል እግር ኳስን የሚመለከት ደጋፊ እንዳልሆነ ግልጽ ነው። ለእግር ኳስ ያን ያክል ስሜት እንደሌለው ሂ ቢሎንግ ቱ አስ ከዳን የምትሉት ደጋፊ እንዳልሆነ ግልጽ ነውና በሱ ጉዳይ ያን ያህል መናደድ የለባችሁ። ማሊያችሁ ሲወልቅ የራይቫል ወይም የተቃራኒ ቡድን ማሊያ ሲደረግ ትንሽ ያስደብራል፣ ግን ያን ያህል ሲሪየስሊ አትውሰዱት። አዶናይም እኮ የኛ በጣም የባቼ ደጋፊ ምንለው አዶናይ ዲላን ፔጅ ይመጣል ሲባል አረ እንዴ እኔም ያርሰናልኝ ብለዋል። ገብቷል። ግን አየሩ ነው ተረዳሽኝ። ዓለም ላይ ያሉ ፕላስቲክ ፋን የሚባሉ አይደለ ክለብ የሚቀይሩ ክለቡ ዝቅ ሲል ይጠፉና ልክ ዋንጫ ሊበላ ሲመስላቸው አብረው መተው ሆይ ሆይ የሚሉ ሰዎች ገብቶሻል። አሁን ደግሞ ያለነው ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ የሆነ ትሬንድ ሲመጣውን አርሰናል ትሬንድ ነው። በዚህ ሰዓት አቴንሽን በደንብ አለ አይደለ? ቴሌቪዥን ጣቢያዎች፣ ድርጅቶች፣ የተረሱ ጋዜጠኞች፣ የተረሱ ምድር የሚባለው የተረሱ አርቲስቶች ሁሉም እየመጣ አርሰናል ነው። ከመጣችው አቴንሽን ለመቋደስ ነው እነዚህ ሰዎች ገብቷቸዋል። ስለዚህ በዚህ ሰዓት መከዳዳት ምናም ብዙ እንዳይደብራችሁ ነው ተረዳሽኝ። እኔ ባለፈውም ኮንግራ ልልም አዲስ የመጡትን ደጋፊዎች ኦጂዎቹን ብቻ ነው። ስለዚህ ነው ይሄ በዝቅ ሰዓት አልነበረ ወይ ደግሞ አቴንሽን ለማግኘት መጥቶ ሆይ ሆይ የሚል ሰው በከፍታም በዝቅታም ከነበረ ሰው ጋር እኩል ኮንግራ ልለው አልችልም ልላችሁ ነውና ቼላው ደጋፊዎች በዚህ ጉዳይ ብዙ እንዳይደብራችሁ ለማለት ነው። አመሰግናለሁ። እኔ የምለው ጆን ዳንኤል ነው ጆን ቴሪ ነው ክለብ ቀይሮ ማሊያ አውልቆ ምናምን ቀየረ ያላችሁ? ይህ ሀሳብ ለሁሉም እንዲደርስ በተለይ ለሁሉም የቼልሲ ደጋፊዎች እንዲደርስ ኮፒ ሊንክ፣ ሪፖስት እና ሼር አድርጉ። ለቤቱ አዲስ የሆናችሁ ፎሎ ሁኑ። ምን ፎሎ አድርጉ። ምንድነው ጆን ዳንኤል ማሊያ ቀየረ እንዴ? ይቀይራል። በመጀመሪያ ደረጃ ክለብ የሚቀይር ሰው እግር ኳስ የሚያውቅ ሰው ነው ወይ? ሲደግፍ እንዴት ነበር የደገፈው? አለቀን። ያውን እሱ እንደዚህ ሆነ ምናምን እያላችሁ መታችሁ እዚህ ቲክቶክ ላይ ዲቤ የምትመቱ ያዙ ይልቀቁኝ የምትሉ እናንተ ራሱ ቀይራችሁ ብትሄዱ እንዴት ደስ እንደሚለኝ እንዴ! ምን ነው እንደዚህ ይሄን ያህል እንትን አላችሁ? እኔ እኮ ምንድን ጆን ቴሪ ነው እንዴ ምናምን ብዬ በቃ በጣም እንትን ብዬ እኮ ነው እንዴ ጆን ዳንኤል ማሊያ አውልቆ ያርሰናል ለበሰ። እንደሱ አይነት ደጋፊዎች እባካችሁ ክለቤን ለቃችሁ ውጡ። አሁን ልቀቁ። እግር ኳስ እንደዚህ አይደለም የሚደገፈው። ትናንትና የዳር ብለን ያሳፈርከኝ አልወርድም ያለው ልክ ጋሪ ላይ እንደተሳፈረ ሰው አሁን እሱ ቼልሲ ለቀቀ ምናምን ተብሎ ይሄ ሁሉ እንትን። ኧረ በእናታችሁ አድቡ እናንተ አድቡ። ይሄንን ቪዲዮ የምሰራው ሪል ለቼልሲ ደጋፊዎች አሁን ጆን ዳንኤል ኖረ አልኖረ ምንድነው ለቼልሲ ጥቅሙ? እስቲ ንገሩ። አሁን እናንተንስ እንደዚህ ለቅሶ ያስቀመጣችሁ ነገር ምንድነው? በመጀመሪያ ደረጃ እግር ኳስን የሚያውቅ ሰው ተውት፣ መደገፍን ተውት። እግር ኳስን የሚያውቅ ሰው ረጅም ጊዜ ኳስን ያየ ሰው ዛሬ እንትን ክለብ ደግፋለሁ ነገ እንትን ክለብ ደግፋለሁ እኮ አይልም። ስለዚህ ኳስን ማያውቅ ሰው አላችሁ በጣም ብዙ። በቃ ውልቅ። እኔ ደስ ነው ያለኝ የተናደድኩት እዚህ መታችሁ የምታስጨንቁን ነገር። አቦ ተፋቱ። እሺ ወደዚህ ቪዲዮ መጀመሪያ እንመለሳለን። ግን በመጀመሪያ በዛ በጊዮኑ ኮንሰርት ላይ የጎስትን ዳንስ አይታችኋል?
እዚህ ጋር ይታይሻል። ማንም ሰው ጎስት እንዲደንሳል ብሎ ጠብቋል፣ ግን ያበደ ነበር። ለማንኛውም ከዛ በፊት ግን በጆን ዳንኤል ላይ የተናደዳችሁ ቼልሲ ደጋፊዎች ለምንድን ነው የምትናደዱት? ባይዙ ይሄ ነገር ባይደረግ ጥሩ ነበር። ምክንያቱም የእግር ኳስ ፋሚሊውን አይወክልም። ይሄ ነገር ማለት ክለብ መቀየር ምናምን የሚባል ነገር እግር ኳስ ውስጥ በጣም ስትሪክትሊ የተከለከለ ነገር እንደሆነ ሌሎቹ እንዲያውቁ እግር ኳስ ውስጥ ያለ ሰው ያውቃል። አክቹአሊ ሲጀመር ጆን ዳንኤል እግር ኳስም ብዙም ስለማያውቅ ነው እንጂ እንደዚህ ነገር አያረግም ነበር። ባይሆን ጥሩ ነበረ። ግን እንኳን ቀረባችሁ እንደዚህ አይነት ሰው። ሲጀመር እንደዚህ አይነት ሰው ደጋፊ ቢሆን ነበር የሚደብረኝ ማለት ነው። እኔ አርሰናል ደጋፊ ቢሆን ነው አሁን ሊደብረኝ የሚገባው እንጂ ቼልሲ ደጋፊ ለምን ይደብራል? ካልፈ እንደዚህ አይነት ሰው ሲጀመር እሱ ሲጀመር አንደኛ ኳስ በትክክል የሚከታተል አይመስለኝም። አይከታተልም። ለጀስት ለፋን ወይ ለእንትኑ ዝም ብሎ ለጌሙ ነው እዛ ላይ ያስገቡት። ሄዶ ልብሱን አውልቆ ቀየረ ምናምን። አይ ቲንክ ያው የቼልሲ ልብስ መውለቁ ምናምን ዲስሪስፔክት ነው በአንድ በኩል ይገባኛል። ግን በጣም እናንተ በተናደዳችሁ ቁጥር ነገሩ እየተጋጋለ ሄዳልና ጀስት ኢግኖር ብታረጉት ነው እኔ በእኔ ሐሳብ። ዲስሪስፔክት ተደርጓል መሆን ነበረበት ወይ አልነበረበትም? ምክንያቱም የእግር ኳስ ፋሚሊው የሚወክል ነገር አይደለም። ግን ደግሞ በቃ ሰውየው በፈለገው እንደዚህ አይነት ሰው ቢቀርብህ ነው ሲጀመር የሚሻለው። ለማንኛውም የጎስትን ዳንስ ግን አልረሳሁትም፣ ተመችታኛለች። ይመቻችሁ። ግን የቼልሲ ደጋፊ ያውቃል። ትክክለኛ የቼልሲ ደጋፊ ሁሌም ልቡ ሰማያዊ ነው። ልባችን ሰማያዊ ነው። ከላይ ያርሰናል ለብሳለን። ልባችን አላለም ልብን ሆይ ብለው ልባቸው የቼልሲ ነው ሰማያዊ። ያንተ ልብ አይታወቅም። አንድ ቀን ቀይም ሊሆን ይችላል፣ ነጭም ሊሆን ይችላል። በሞቀው አዳሪ ነው ታውቃለህ። ልባችን ሰማያዊ ነው አላለም። ልብህን አባይ ብለው ምን ሆነ ነው ጆን ዳንኤል? እኔ አሁን የሊቨርፑል ደጋፊ ብትሆን የሊቨርፑል ደጋፊ እንደዛ አያደርግም። ሃምብል ነው እውነት ለመናገር ክለቡን የሚወድ የተቃራኒን ቡድንን የሚያከብር ሃምብል የሆነ ደጋፊ ነው እውነት ለመናገር። በቃ እንደዛ ነው የሊቨርፑል ደጋፊና በሞቀው አዳሪ ደግሞ በጣም ያስጠላል። እኔ አባት አዶኒስቶ ዲላምፔጅ የአርሰናል ደጋፊ ስለሆነ እሱን አክብሮት ምናምን ያው ተጽዕኖ ፈጣሪ ስለሆነ እሱን ከሚያስደብር ተቃራኒ ሆኖ ምናምን ነው። እሱም እንደዚህ አይደረግም። ክለብ ይቀየራል ቃል ነው ማይቀየር ምናምን እያልሽ ደግሞ ቪዲዮ ሰርተሻል። ክለብ አይቀየርም እውነት ለመናገር አይቀየርም። ጥቅም አይተህ ካልተቀየረ በስተቀር ክለብ አይቀየርም። የምትወደው የምታከብረው ክለብ ማለት ለምሳሌ አርሰናል 22 ዓመት ሲቆይ በተስፋ በጽናት ሲሰደቡ ሲረገጡ ተረግጠው በተስፋ በትዕግስት ጠብቀው ነው ከ22 ዓመት በኋላ ዋንጫ ያገኙ። ሊቨርፑልም እንደዛው ከ30 ዓመት በኋላ ሌሎች ክለቦችም ልክ እንደዛው ማለት ነውና ይሄ ልቤ ሰማያዊ ነው የምለብሰው ቀይ ነው የማያዋጣ ነገር ነው። እኔ ምለው ይህ ልጅ ምን አድርግ ነው የምትሉት? እና አባቱን የቀየር አስመሰላችሁት። ይህ እኮ ኢንተርቴንመንት ነው ጋይስ። ደግሞ ለቼልሲ ለተከታታይ 6 ጨዋታዎች ምንም ጨዋታ ያላሸነፈ እንዲሁም ምንም ጎል ያላስቆጠረ እንኳን ደጋፊዎቹ እንግዲህ ተጫዋቾቹ ራሱ መጫወት አንፈልግም እያሉ ይገኛሉ። ኤኒዌይስ ትላልቅ የእግር ኳስ ተጫዋቾች እንኳን የማድሪድ ደጋፊ የነበሩ የባርሳ ደጋፊ ነን የሚሉ እንደሚቀይሩ ተጫዋቾች አሉና ይመቸው። እኔ ቼልሲ ደጋፊ ነኝ እና ዛሬ ጆዬ በደስታው ቀን እስኪ ጥያቄ ልጠይቀው ብዬ አሰብኩኝና በዘንድሮ ፕሪሚየር ሊግ አርሰናል ስንት ፐርሰንት የዋንጫውን የማንሳት እድል አለው ታስባለህ? 90 አዎ 15 ጨዋታ እየቀረ አሪፍ ናቸው። አሪፍ ነው። አርሰናል ዋንጫ ከበላ የአርሰናል ደጋፊ ነው። ይመል ጆዬ በድጋሚ ኮንግራ ይመል